የአሜሪካ ፍርድ ቤት 5,000 ኢትዮጵያውያን በሀገሪቱ እንዲቆዩ የሚያስችላቸውን የሕግ ከለላ ስረዛ ውድቅ አደረገ። የአሜሪካ ፌዴራል ዳኛ የፕሬዝዳንት ዶናልድ ትራምፕ አስተዳደር በሺዎች በሚቆጠሩ ኢትዮጵያውያን ላይ ተግባራዊ ለማድረግ አቅዶት የነበረውን የጊዜያዊ ሕጋዊ ከለላ ስረዛ ውድቅ አደረጉ። ፍርድ ቤቱ በሰጠው ውሳኔ አስተዳደሩ ከለላውን ለመሰረዝ ያቀረበውን ምክንያት በቂ ሕጋዊ መሰረት የሌለውና በኢትዮጵያ ያለውን ወቅታዊ ሁኔታ ያላገናዘበ መሆኑን ገልጿል። ይህም ውሳኔ በአሜሪካ የሚኖሩና ከለላውን ተጠቃሚ የሆኑ 5,000 ያህል ኢትዮጵያውያን በሀገሪቱ በሕጋዊ መንገድ መቆየታቸውንና ስራቸውን መቀጠል እንዲችሉ የሚያስችል ነውም ተብሏል። የፍትህ ሚኒስቴር ቀደም ሲል በኢትዮጵያ የነበረውን ግጭትና አስቸጋሪ ሁኔታ መሻሻል አሳይቷል በሚል ከለላውን ማንሳቱ ቢሞክርም፣ ዳኛው ግን አስተዳደሩ ውሳኔውን ከማሳለፉ በፊት በሀገሪቱ ያለውን ተጨባጭ የጸጥታና የሰብአዊ ሁኔታ በሚገባ አልመረመረም ሲሉ ተችተዋል። ውሳኔው ለሰብአዊ መብት ተሟጋችና ለኢሚግሬሽን ጠበቆች፣ ፍርዱ በስጋት ላይ ለነበሩ ቤተሰቦች ትልቅ እፎይታ የሰጠ ነውም ብለዋል። በኢትዮጵያ አሁንም በተለያዩ አካባቢዎች ያለው አለመረጋጋትና ዜጎች ወደ ሀገራቸው እንዲመለሱ የሚያስችል ምቹ ሁኔታ አለመኖርን ፍርድ ቤቱ መቀበሉን ነው ዘገባዎች የጠቆሙት። በዚህም መሰረት እነዚህ 5,000 ኢትዮጵያውያን እስከሚቀጥለው የፖሊሲ ግምገማ ድረስ በአሜሪካ የመኖርና የመስራት መብታቸው ተከብሮ እንደሚቆይ ታውቋል።